ሐዋርያው ቅዱስ ጳውሎስ በታናሿ እስያ ቱርክ ምዕራባዊውን ክልል ለምትነካው የኤፌሶን ቤተክርስቲያን በላከው መልእክቱ ላይ ባሎችን ሲመክር እንዲህ ይላል። የኤፌሶን መልእክት ምዕራፍ 5 ቁጥር 25 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛ የሚወደድ ነገር ሳይኖርን እንዲሁ በፍጹም ፍቅር ወዶን ራሱን ስለኔና ስለናንተ አሳልፎ በመስጠት እንዳከበረን ይህ ባለ ፍቅር ባሎች ራሳቸውን አሳልፎ እስከ መስጠት ድረስ ሚስቶቻቸውን ይወዱ ዘንድ ሐዋርያው ቅዱስ ጳውሎስ ይመክራል። ሊቁ ቅዱስ ዮሐንስ አፈወርቅ ባሎችን ሲመክር ምንም እንኳን ከእሷ ሊያጋጥሙ የሚችሉ ነገሮች ቢኖሩም በእርሷ ላይ አትክበድባት፣ ክርስቶስ ይህን አላደረገም በማለት ባሎች ክርስቶስን በመምሰል በፍቅርና በእንክብካቤ ወደ እውነተኛው መንገድ ሊያመጧቸው እንደሚችሉ ይመክራል። ኢትዮጵያውያን ሊቃውንት ይህን ክፍል በአንድምታ ትርጓሜ ሲተረጉሙ መውደድ ይህ ነው፣ ስለሷ ራሱን ለሕማም ለሞት አሳልፎ እንደሰጠ በማለት ክርስቶስ ኢየሱስ ለቤተክርስቲያን ራሱን አሳልፎ እንደሰጠ ባሎችም ለሚስቶቻቸው ራሳቸውን አሳልፈው እስከ መስጠት ድረስ እንዲወዷቸው ይመክራሉ። የእግዚአብሔር ጸጋ ከሁላችን ጋር ይሁን።